ጊዮርጊስን የምናመልክ ገብርኤልን የምናመልክ በፍጹም ለምሳሌ 24 ተክለ ሃይማኖት ናቸው እዚህ ዛሬ ተክለ ሃይማኖት አስቀድሼ ልምጣ ብለህ ወይ በረቃቶ ተክለ ሃይማኖት ወይ ደብረ ሊባኖስ አጠገብ ያለው ጋር ትሄዳለህ ወይ እመቤታችን ብትሆን ዛሬ እመቤታችን ናት ሂጅ አስቀድሼ ልምጣ ብለህ ወይ ትሄዳለህ አስቀድሰ ስትመጣ በዛ ቅዳሴ ውስጥ ለምሳሌ አቡነ ተክለ ሃይማኖት ቢሆኑ 24 ቢሆን ቀኑ ቅዳሴ ስንቀድስ ገብተን እስከምንወጣ ድረስ አንድም ቦታ የተክለ ሃይማኖት ሚል ስም የለም ተክለ ሃይማኖት ሚል ስም የለም ክርስቶስ ብቻ ነው ያለው ተክለ ሃይማኖት ጥቅማቸው ምንድነው ሲባል በትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ እንደተቦታ ጽፏል በቤቴና በቅጽሬ የዘላለም ስምና መታሰቢያ ሰጣቸዋለሁኝ ብሎ ተናግሯል ከእንደውም ዘይህይስ እምደቂቅ ወማዋልድ ከወንዶች ልጆችና ከሴቶች ልጆች የበለጠ በቤቴና በቅጽሬ የዘላለም መታሰቢያ ሰጣቸዋለሁ ብሏቸዋል ለቅዱሳን ለና አቡነ ተክለ ሃይማኖት ለነ ገብረ መንፈስ ቅዱስ ለሐዋርያት ለቅዱሳን እነ ቅዱስ ጳውሎስ መናይ ናቸው ድንግል ነው ልጅ የለውም ህንጻ የለውም የህንጻ በስሜ ይጠራ ብሎ የጳውሎስ ህንጻ ብሎ ይብራል አንተን አላለ 15 ልጅ ወልዶ ገሌ ጳውሎስ የሚባል ልጅ የለው ግን የዛሬ 2000 ዓመት የነበረው ቅዱስ ጳውሎስ ዛሬ እንደ አዲስ እንደ ትኩስ የሚነሳው ለምንድን ነው ኢየሱስ ክርስቶስ ድካሙን አይቶ እልፍ አእላፍ ልጆች ሰጥቶታል እልፍ አእላፍ መጠሪያ ሰው ስለዚህ ቅዳሴው ቦታው በማን ተሰየም በተክለ ሃይማኖት የሚቀደሰው ቅዳሴ የማን ነው የክርስቶስ የሚበላው ስጋ የሚጠጣው ደም ያን ቀን የማን ነው የክርስቶስ የሚነበበው ወንጌል የማን ነው የክርስቶስ የተሰቀለው መስቀል የማን ነው የክርስቶስ ካህናቱ ማን ይፍታ ይላሉ እግዚአብሔር ይፍታ ተክለ ሃይማኖት ዘለም የተረፋቸው ያ ቦታ የተክለ ሃይማኖት የሚለው ብቻ ነው ለምሳሌ በጣም ባጭር ምሳሌ ልንገር ኃይሌ ገብረስላሴ ጎዳና ይባል ታውቃለህ ጎዳና አቃለ ኃይሌ ገብረስላሴ ጎዳና ለምሳሌ ያ ጎዳና የኃይሌ ገብረስላሴ ነው አይደል ጎዳናው በስሜ ተሰይሞልኛልና ሂጄ መሐንዲስ ይዞ ሄዶ እዚህ ቦታ ጎጆ ልስራ ማለት ይችላል አይችልም ይችላል አይችልም ልስራ ማለት ይችላል ኧረ አይችልም ምን ማለት እሱ የተረፈው ምንድነው ስሙ ነው ስሙ ብቻ ነው አራዳ ጊዮርጊስ ለዩ ስሙ ብቻ ነው አሁን ብዙ ስለማይረዳ ጊዮርጊስን የምናመልክ ገብርኤልን የምናመልክ በፍጹም ወንድም አለም እመቤታችንን እናመልክሽ ብንላት እኛ እንኳን እግዚአብሔር እንኳን ዝም አትለን ገብርኤልን እናመልክ ምን ገብርኤል ራሱ አይለቀንም እነ ቅዱስ ጳውሎስ እነ በርናባስ በሐዋርያት ሥራ ምዕራፍ 13 ላይ ተመልከተ ቅዱስ ጳውሎስ በሽተኛ ሲፈውስ ካህናት የጣዖቱ ካህን ምን አደረገ ህዝቡን ሰብስቦ አመጣና ጉንጉና ባዘጋጅቶ ኮርማ እየነዳ እስከዛሬ ተሞኝተናል ጣዖት ያመለክ ነው እውነተኛ አምላኮች እነዚህ ናቸው እነ ቅዱስ ጳውሎስ ማምለክ ፈለገ እሺ በኋላ እነ ቅዱስ ጳውሎስ ልብሳቸውን ቀደዱ እሺ ልብሳቸውን ቀደዱ ለምን እኛ እናንተን ከጣዖት አላቀን እኛን ጣዖት ማድረግ አንችልም እኛ ወደ ክርስቶስ እንድትመጡ ወደኛ እንድትመጡ አይደለም የሰበክናችሁ ነው ያሉት ስለዚህ ጊዮርጊስን ላምልክ ብትለው አይለቅህም እሱ ተክለ ሃይማኖት አይለቅህም እኛ ፍጡርን ማምልከን አናቅም እኛ በፍጡርና በፈጣሪ በአምላኪና በተመላኪ በገዥና በተገዥ በሎልና በጌታ መካከል ያለው ልዩነት ተምታቶብን ያቀም ትናንትናም አልተምታታብንም ዛሬም አልተምታታብንም ለዘላለም አይምታታብንም አባቶቻችን ይሄ የጠለቀ ምስጢር የገባቸው ሰዎች ናቸው ግን ቅድም እንዳልኩህ በምድር ያሰራችሁ በሰማይ ምን ይሆናል የታሰረ በምድር የፈታችሁት በሰማይ ተፈታ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው አላጠፋበትም በዚህ ዓለም እሱ በተጠራበት እንዴ ያቺ ሽቶ ይዛ የመጣችው ሴትዮ ኃጢያተኛ ናት በደለኛ ናት በዝሙት ነበር የምትተዳደረው እቺ ሴትዮ ወደ ክርስቶስ መጣቆ ለሽቶ እየተቀባች ብዙ ወንድ ያቀለጠች ሴት ናት ወንድ ስታቀልጥበት የነበረው ሽቶ ይዛ መጣ ጌታዬ በዚህ ሽቶ ብዙ ወንድ አታልዬ አቅልጫለሁኝ አጥፍቻለሁ እኔም ጠፍቻለሁ ብላ ሽቶና መታ ራሱ ላይ ደፋች ክርስቶስ ምንድነው ያለው እስከ ዓለም ፍጻሜ ወንጌል በሚሰበክበት ዋለው ታሪኳን ተናገሩላት አለ እቺ ሴትዮ ሽቶ ነው የደፋችው ደሟን አላፈሰሰች አንገቷን አልተቆረጠች በሳት አልተንደደች አልተገፈፈች አልተገረፈች እነ ተክለ ሃይማኖትማ እኮ እግራቸውን ሰጥተዋል እነ አርሴማ እኮ ታርደዋል እነ ቅዱስ ጊዮርጊስ ነደውለታል እኮ ለወደ እግዚአብሔር ወዳጆችን አመድ አፋሽ አያደርግም በዮሐንስ ራእይ ምዕራፍ 21 ላይ ስትመለከት ዮሐንስ ወንጌላዊ መንግስተ ሰማያትን እየዞረ ጎበኘ ይላል እሺ እየዞረ ሲጎበኝ መንግስተ ሰማያት 12 በር አላት አለ 12 ሁሉ በር ላይ የተጻፈ የኢየሱስ ስም አይደለም የክርስቶስ ስም አይደለም የሥላሴ ስም አይደለም ያ ጽሑፍ አስማተ ሐዋርያተ በግኡ የበጉ የክርስቶስ ሐዋርያት የነ ቅዱስ ጴጥሮስ በር ስም ነው የተጻፈው በመንግስተ ሰማያት በር ላይ ሆነ አራዳ ጊዮርጊስ ማቶ ሁለት ተመሳሳይ ሲመጣ የሚፈርስ እኮ ዲሳት የሚደረግለት እኮ ነው ምን ቁም ነገር እኮ ነው እኔ እናንተ እኮ ሲሚንቶ አቡከተን ድንጋይ ድርድር እየሰራ ነው በመንግስተ ሰማያት ነው ማለት በመንግስተ ሰማያት በር በየበሩ ላይ የጴጥሮስ በር የዮሐንስ በር
የማቴዎስ በር ነው የሚለው መጽሐፍ ቅዱስ ላይ ዮሐንስ ራእይ ነው የሚለው የደቀ መዛሙርቱስ ምን ተጽፏል ነው መንግስተ ሰማያት እና ሐዋርያትም በኋላ ክርስቶስ በነበረበት ጊዜ ሲያስተምር እስኪ ሄዱና ብሎ እንደ ምን በትምህርት ቤት ሲማሩ ተማሪዎች ለልምድ ስራ ይወጣሉ አይደለም አዎ አሁን ያላችሁት እንደዚያ ይወጣሉ አይደለም ለክርስቶስ ሐዋርያትን እስኪ ሄዱና አስተምራችሁ ታምራት አድርጋችሁ ነው አላችሁ ሄዱና ዞር ብለው አስተምረው ትንሽም ጋሪን ወጣጣላችሁ መሰለኝ እየዘለሉ መጡ እየቦረቁ መጡ አጋንንት ገረሩ ለነ ሰይጣን እኮ እጅ ሰጠ ተገዛልና ነው የለም በዛ ተደሰቱ በሰማይ ስማችሁ ተጻፈ ደስ ይበላችሁ ትልቁ ደስታ ከሞት በኋላ ያለው እንጂ እዚህ ጋኔን ማስወጣት ማስገባል ልታስገባል የሚመጣችሁ እሱን አራግፋችሁ ዓለምን አዲስ ዓለም ውስጥ ትገባላችሁ ገና በስመ ተነግሳላችሁ በማቴዎስ ምዕራፍ 18 ላይ ቅዱስ ጴጥሮስ ሁሉን ተታን ተከተልንህ እኛ ምንድነው የምናገኘው ብሎ ጠይቆ ነበር እናንተማ ተነብሩ ዲባ ሰርቶ ወክለቱ መናብርት ወተኮነኑ አሰርቶ ወክለተ ነገደ እስራኤል እናንተማ ኋላ ለፍርድ ሲመጣ በ12 ዙፋን ላይ ተቀምጣችሁ በ12 ነገደ እስራኤል ትፈርዳላችሁ ዛሬ የፈረዳችሁትን ፍርድ ኋላ አርሽርባችሁም ብሲል ነው ብሎ ዲቃውን ተተርጉሟል ስለዚህ በቅዳሴያችንም በመሌታችንም በሰዓታታችንም ዋናውና ትልቁ የሰሌዳ ትልቁ ክርስቶስን ማጉላት ነው ሰሌዳ ምን አይነት ነው ጥቁር ነው እየሰማችሁ ነው ሰሌዳ ምን አይነት ነው ጥቁር ቾኩስ ነጭ እሺ ሰሌዳውም ነጭ ቾኩም ነጭ ይሆናል አይሆንም አይደል ልክ የሰሌዳው ጥቁረት ለቾኩ ምን ይጠቅመዋል እንዲጎላ የቅዱስ ሐሜዎት ልክ እንደ ሰሌዳው ክርስቶስ ማጉላት ነው አላማቸው ቅዱስ ጳውሎስም ዓላማው ይሄ ነው በእኔ እሱ እንዲታወቅ ነው ያለው ስለዚህ ቅዳሴያችንም ማይሌታችንም ሁሉም ቅኔ ማይሌትም ኋላም አራተኛ የጨመርኩል አውደ ምሕረት ምንድነዋል እሺ ቅኔ ማይሌት ይቆማል ቅድስት ሰዓታት ይቆማል መቅደስ ቅዳሴ ይቀደሳል አውደ ምሕረት ወንጌል ይሰበካል እነዚህ አራቱ አገልግሎቶች በአንድ ገመድ ታስረው ለክርስቶስ የሚቀርቡ ናቸው